አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ የቻናላችን ተከታታዮች ዛሬም ድንቅና አስተማሪ በሆነ ታሪክ ተመልሰናል። እንደተለመደው ቪዲዮ ላይክ፣ ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። ከዚች ዓለም ቁስ አንዳች ነገር እንኳን የሌለው አሊ የሚባል ድሃ ሰው ነበር። ነገር ግን በዚያች መንደር ውስጥ እርሱን የማያውቀው ሁሉ በገንዘብ የማይገዛና በድህነትን በማይሸጥ በአንድ ታላቅ ባህሪ ያውቀዋል። እርሱም ታማኝነት ነው። አሊ ከቤቱ የሚወጣው የመጀመሪያ የንጋት ጫፍ ብርሃን ብቅ ሲል ሲሆን የሚመለሰው ደግሞ ፀሐይ ከኮረብታው ጀርባ የመጨረሻ ጨረሯን ጥላ ስትጠልቅ ነበር። ጠዋት ላይ በእርሻዎቹ ውስጥ ይደክማል። ከሰዓት ደግሞ በገበያ ውስጥ ተቀምጦ የሚያገኛትን ትንሽ ንግድ ይነግዳል። አትርፎ የሚያገኛት ጥቂት ሳንቲም ግን የአንድ ቀንን የወዳዳሪ ፍላጎት እንኳን ለመሸፈን በሚያቅራራ ሁኔታ ነበር። ይህ ሁሉ ድካሙ ግን ለአንዲት ሴት ብሎ ነበር። እርሷም ባለቤቱ ወዳድ ነች። ወዳድ ባለቤቷን በወርቅና በብር በማይለካ እውነተኛ ፍቅር ትወደው ነበር። በጥቂቱ የምትረካ ከላይ የሚሸፍናት መጠለያና ማታ ማታ ተጨንቆና ደክሞ የሚመለስ ነገር ግን በዓይኖቹ ውስጥ የማይጠፋ የተስፋ ብርሃን ያለው ባል ስለተሰጣት ፈጣሪን የምታመሰግን ሴት ነበረች። አሊም በፊቷ ላይ ስለ ነገው ያልታወቀ ሕይወት ትንሽ የጭንቀት ጥላ ባየ ቁጥር እጇን ይዞ ወደ ዓይኖቿ ትኩር ብሎ በመመልከት በተረጋጋ በራስ መተማመን እንዲህ ይላታል። ወርቅና ብር ላይኖረኝ ይችላል፣ ነገር ግን በሕይወት እስካለው ድረስ ሁልጊዜ መደገፊያ ሆኜ እኖራለሁ። እነዚህ ቃላት ብቻቸውን ወዳድ አእምሮዋ ተረግቶና ልቧ ተረጋግቶ ስለ ነገ ሳታስብና ድህነትንም ሳትፈራ እንድተኛ ለማድረግ በቂ ነበሩ። ቀናትም በዚህ መልኩ በተረጋጋ ሁኔታ አለፉ። ነገር ግን ወዳድ በሕይወቷ የማትረሳው ያ ቀን ደረሰ። በመንደሯ ዳርቻ ላይ አምረው በተሸለሙ ፈረሶች የምትጎተት አንዲት ውብና የቅንጦት ሰረገላ ቆመች። የመንደሩ ሰዎች እንደ እርሷ ያለች ሰረገላ አይተው አያውቁም ነበር። ከሰረገላዋ ውስጥም አንዲት ሴት ወረደች። አንገቷና እጆቿ በወርቅ ያበሩ ነበር። ልብሶቿም የመንደሩ ሕዝብ አሽትቶት የማያውቀው መዓዛ ያለው ሽቶ ይሸት ጀመር። የታሸጉ ሳጥኖችን የተሸከሙ ሁለት አገልጋዮችም ይከተሏት ነበር። ያቺ ሴት የወዳድ የልጅነት ጓደኛ ሌላ ነበረች። ከብዙ ዓመታት ምራቅ በኋላ ሌላ የአንዱ ትልቅ የከተማዋ ነጋዴ ሚስት ሆና ወደ አሮጌ መንደሯ ተመለሰች። ባለፈችበት ቦታ ሁሉም የሰዎችን ቀልብ ሳበች። የመንደሩ ሰዎች ከዚህ በፊት እንዲህ ባማረ ሁኔታ የተጠረዘ ልብስና በፀሐይ ስር እንዲህ የሚያበራ ጌጣጌጥ አይተው አያውቁም ነበር። እሷም ወደ ወዳድ ትንሽ ቤት ገብታ በተመነጠፈው ምንጣፍ ላይ ተቀመጠች። በፊቷ ላይም የቱንም ያህል ለስላሳ ብትሆንም ትንሽ ንቀትና የሐዘኔታ ስሜት የሚታይበት ፈገግታ ነበረች። እጇን በትሁቱ የጭቃ ግድግዳ ላይ አሳርፋም እንዲህ አለች። እስካሁን በዚህ ትንሽ ቤት ውስጥ ነው የምትኖሪ? እኔ እኮ ዛሬ የቤተ መንግሥት እመቤት ሆነሻል ብዬ አስብ ነበር ስትላት ወዳድ በሐፍረት ፈገግ አለች። የምትናገረው ነገርም አጣች። ሌላም ይበልጥ ተጠግታ ለስለስ ባለ ድምፅ ቀጠለች። አንቺ እኮ የመንደሩ ሁሉ ውብ ሴት ነሽ። እድለኛ ሆነሽ ሀብታም ባላግብተሽ ቢሆን ኖሮ እንደ ንግሥት ትኖሪ ነበር አለቻት። ከዚያም ከሳጥኖቿ ውስጥ አንዲት ትንሽና ውድ የሆነች የምርጥ ሽቶ ብልቃጥ አውጥታ እጇ ላይ ያስቀመጠችላትና ሚስጥር እንደምትነግራት ሁሉ በሹክሹክታ ድምፅ ይህን ያዡ፣ ከዚህ የተሻለና የአማረ ሕይወት ማግኘት የሚገባሽ መሆኑን እንዳትረሺ ብላት ክፍሉን ሙሉ በሙሉ በሸተተው ጥሩ ሽቶና ሽቶ በሌለው ነገር ግን ከማንኛውም ነገር በላይ ከባድ በሆነ ሌላ ነገር ትታ ከቤቱ ወጣች። ያም ነገር በወዳድ ልብ ውስጥ በቀስታ መብቀል የጀመረች ትንሽ የጉጉትና የታላቅነት ዘር ነበረች። ወዳድም ከዚያች ምሽት ጀምሮ ለሕይወቷ ያላት እይታ ተቀየረ። ትንሹን ቤቷን ለዓመታት ትመለከተው በነበረው የእርካታ ዓይን ማየት አቆመች። ይልቁንም በንጽጽር ዓይን ማየት ጀመረች። ቀላል ምግብ ለማብሰል እሳት ባነደደችና አሮጌ ልብሷን በእጇ በሰፋሽ ቁጥርም የሌላ ቃላት ትዝ ይሏት ጀመር። በገበያ ውስጥም ነገሩ ከቀን ወደ ቀን እየባሰ መጣ። ወዳድ የነጋዴዎች ሚስቶች ውድ ልብስ ለብሰው ጌጣጌጣቸው በፀሐይ ስር ሲያበራ ዕቃዎቻቸውን የተሸከሙ አገልጋዮች ከጎናቸው ሲከተሏቸው ታይ ነበር። በዙሪያው ያሉ ሴቶችም ያለምንም ሀፍረት
ደግ ባል ሳጥንን በወርቅ አይሞላም ሲሉ በሹክሹክታ ሲያወሩ፣ ሌላዋ ደግሞ ድህነት ከጊዜ ብዛት ፍቅርን ያጠፋል በማለት ማስጠንቀቂያ የሚመስል ድምፅ ስትሰማ እነዚህ ቃላት ወደ ወዳድ ልብ ይገቡ ነበር እንጂ አይወጡም ነበር። ሳታውቀው በልቧ ጥልቅ ቦታ ላይም ያርፉና ከቀን ወደ ቀን አንዱ በሌላው ላይ ይከመር ጀመር። በዚያ ወቅት የአሊ ትንሽ ንግድም መሰናከል ጀመረ። ባልተሳካለት ንግድ ሳቢያም ጥቂት ዕቃዎችን አጣ። የተከመረበትን ዕዳ ለመክፈልም አብዛኛውን የቤት ዕቃ ለመሸጥ ተገደደ። ነገር ግን እንዲህም ሆኖ ግን ተስፋ አልቆረጠም። ለአንዲት ቀን እንኳን ለሚስቱ አላማረረ። ይልቁንም ትጋቱን ጨመረ። በክፉ ዕድል የተበላሸውን በእጁ ለማስተካከል በማሰብ ከንጋት በፊት ቀደም ብሎ ይወጣል። ማታም ከመሸ በኋላ ይመለስ ጀመር። ሌላ ግን ግቡኝቷን አላቆመችም። አልፎ አልፎ እየመጣች በባሏ ቤተ መንግሥት ውስጥ ስለሚደረጉ ታላላቅ ግብዣዎች፣ ከሩቅ ሀገር ስለሚመጡላት አዳዲስ ልብሶችና ጥያቄዋን ገና ሳትናገር ስለሚፈጽሙላት አገልጋዮች ለወዳት ታወራላት ስለነበር ለዚህ ሳቢያ የወዳት ትንሽ ቤት በራሱ ዓይን ብቻ አየርና ተስፋ የሌለው ጠባብ እስር ቤት መሰላት። አሊም ከአንድ ረዥምና አድካሚ ቀን በኋላ በደከማ አካል ወደ ቤት ተመለሰ። ያለምንም ማማረርም ያገኘውን ጥቂት ምግብ በላ። ከዚያም ድካም ዓይኖቹን ስለከበዳቸው በፍጥነት ተኛ። ወዳድም ከአልጋው አጠገብ ቆማ ህልም ውስጥ ያለውን የባሏን ሰላማዊ ፊት ትመለከት ነበር። አንድ ወቅት ተወደው የነበረውን ያንኑ ፊት። ነገር ግን በህይወቷ ለመጀመሪያ ጊዜ ድምፁ ብቻውን ደህንነት እንዲሰማት ያደርግ የነበረውን ያንን ሰው አላየችበትም። ይልቁንም ፈርታው የነበረውን ድህነት ብቻ አየችበት። በዚያች ጸጥተኛ ምሽትም የአሊስ ትንፋስ ረግቶ ሳለና በባለቤቱ ልብ ውስጥ የሚከናወነውን ሳያውቅ ሌላ በለስላሳ እጇና በሐር ቃላቷ የዘራችው የስግብግብነት ዘር በመጨረሻም በወዳድ ልብ ጥልቅ ውስጥ በቀስታ ገብቶ ተቆለፈ። እሱም ከንጋት እስከ ምሽት ከማያቋርጥ ድካምና ጥረት በኋላ ይፈራው የነበረው ነገር ግን ለማንም ያልተናገረው ነገር ደረሰ። አካሉ ሙሉ በሙሉ ታመመ። ትኩሳት ያዘው። ድካም በአካሉ ውስጥ ተሰራጨ። ለብዙ ቀናትም ከአልጋው መነሳት አቃተው። ትንሹ ንግዱም ሙሉ በሙሉ ቆመ። ቤቱን ይደግፍበት የነበረው የገቢ ምንጭም አብሮ ቆመ። ዕዳውም ከበፊቱ ይበልጥ ተከመረ። የእሱና የባለቤቱ ሕይወትም ከዚህ በፊት አውቀውት በማያውቁት ሁኔታ ጠበበባቸው። በዚህ ወቅት ሌላም ይበልጥ አሪፍ ዕድል አገኘች። ከበፊቱ ይበልጥም አብዝታ ትመላለስ ጀመር። ከወዳድ ጎን ተቀምጣም እጇን በፍቅር ትይዛት ነበር። ውጭው የማጽናናት የሚመስል ውስጡ ግን ሌላ ነገር ይሆነ። በጎበኘቻት ቁጥርም ወዲያውኑ የማይታይ ነገር ግን ከጊዜ ብዛት እየሰፋ የሚሄድ አዲስና ጥልቅ ቁስል በወዳድ ልብ ላይ ትተው ነበር። አንድ ወቅት ላይም ወዳድ ከተኛው ባሏ ጎን ተቀምጣ ሳለ በሹክሹክታ ድምፅ እስከ መቼ ነው ሕይወትሽንና ወጣትነትሽን ሁኔታውን መቀየር ለማይችል ሰው በማገልገል የምታጠፊው? አለቻት። በሌላኛው ጉብኝቷ ደግሞ የወዳድን አዛኝ ፊትና የተኛውን አሊን እያየች ውብ ሴት ሕይወቷን በሙሉ በድህነት ውስጥ መኖር አይገባትም ስትላከለችበት። ይሁን እንጂ ወዳድ ግን ትሰማ ነበር እንጂ አትመልስላትም። ነገር ግን ዝምታዋ የመቃወም አልነበረም፣ የእጅ መስጠት መጀመሪያ እንጂ። ከዕለታት በአንዱ ቀንም ሌላ እንደለመደችው ትልቅ ምስጢር እንደምትናገር ተጠግታ ድምጿን ዝግ በማድረግ ከብዙ ዓመታት በፊት ሚስቱ የሞተችበት አንድ ሀብታም ነጋዴ አለ። አሁን ደግሞ የቀረውን ሕይወቱን አብራው የምትኖር ውበትና መልካም ስነ ምግባር ያላትን ሴት ይፈልጋል አለቻት። በፊቷ ላይ የሚታየውን ተጽዕኖ እያየችም እኔ በአንቺ ቦታ በሆን ኖሮ ክብርና ድሎትን የምታረጋግጥልኝን ሕይወት እመርጥ ነበር ስትላት ይህ ሐሳብ በወዳድ አእምሮ ውስጥ ተቀመጠ። ከራሷ ውስጥ መለየትን ማቃታት። በጸጥታ ጊዜ ሁሉና አልጋው ላይ የተኛው የታመመውን ባሏን አንድ የውሃ ብርጭቆ እንኳን ማንሳት አቅቶት ባየች ቁጥር ይህ ሐሳብ ይመጣባት ነበር። አሊም ምንም ቢታመም እንኳን በሚስቱ ላይ የሆነ ነገር እንደተቀየረ አስተዋለ። ከዚህ በፊት ያውቀው በነበረው ሙቀት ምትክም አንድ እንግዳ የሆነ ቅዝቃዜ መጣ። ንግግር የሌለው ነገር ግን ሳይዘጋ በቀረ መስኮት ውስጥ እንደሚገባ ቅዝቃዜ የሚሰማ ርቀት ተፈጠረ። አንድ ምሽትም በበሽታና በድካም በተጎዳ ድምፅ ወዳድ ሆይ በመብትሽ ላይ ጎዶሎ ነገር አድርጌብሻለሁን? በማለት ሲጠይቃት ወዳድ አይኖቿን ሳታነሳም በብርድ ድምፅ አይ
ስትል መለሰችለት። ያልተናገረችው እውነት ግን ከማንኛውም መልስ በላይ ከባድ ነበር። ልቧ በዚያች ቅጽበት በእርግጥም ከእርሱ በጣም ርቆ ነበር። ከጥቂት ቀናት በኋላም ያ የሚጠበቀው ውሳኔ መጣ። ወዳድ በታመመው ባሏ ፊት ቆማ ከዚህ በፊት ሰምቶት የማያውቀውን የቆረጠ ድምፅ አውጥታ ፍቺ ጠየቀችው። ነገር ግን አሊ ድምፁን አላነሳም፣ አላበደም። ላደረገላት ሁሉም አንዳች የወቀሴታ ቃል አልተናገራትም። ይልቁንም በበሽታ የከበዱት አይኖቹን ተመለከተና በተረጋጋ ሐዘን ትንሽ ታገሺ፣ ምናልባት ፈጣሪ ሕይወታችንን ይቀይርልን ይሆናል አላት። እርሷ ግን በቃላት ውስጥ ለረጅም ጊዜ ስትሰማቸው እንደነበሩት አይነት ሌላ የተቀጠረ ተስፋ እንጂ ሌላ አልሰማችም። ለመሄድም አጥብቃ በመጠየቅ ጥቂት ልብሶቿንና ነፃ የወጣ የመሰላትን ልቧን ይዛ ከዚያች ትንሽ ቤት ወጣች። ድህነትን ለዘላለም ወደ ኋላ የተወች የወርቅና የረፍት ትልቅ በር በቅርቡ የሚከፈትላት መስሏትም ወደ ኋላ ሳትመለከት መንገዱን ይዛ ጉዞዋን ቀጠለች። አሊ ግን ድንገት ጸጥታውን ሊሸከሙት ከሚችሉት በላይ በሰፋው በዚያ ቤት ውስጥ በነበረው ምንጣፍ ላይ ብቻውን ተቀመጠ። አለቀሰ። የመንደሩ ሕዝብም ካወቀው ጀምሮ ለመጀመሪያ ጊዜ አለቀሰ። ምክንያቱም ቀናት የቱንም ያህል ቢከብዱትና መንገዶች ቢጠቡበት እንባ ሲያፈስ አያውቀውም ነበር። ነገር ግን በዚያች ምሽት ብቻውን ታሞና ትታው ስትሄድ እንባውን ማስቆም አልቻለም። የሚያለቅሰውም ስለ ድህነቱ አልነበረም። ለረጅም ጊዜ የወደደውንና ወደ ኋላ ሳይመለከት ሲሄድ ያየውን ልብ በማጣቱ ነበር። ሆኖም የማያልፍ የለምና ቀናት በፍጥነት አለፉ። ወዳድም ሌላ የነገረቻትን ያንኑ ሀብታም ነጋዴ ያገባች። በትንሿ ቤቷ ያላትን ትዝታ ሁሉና ከአሊ ጋር የነበራትን ሕይወት ትታም ወደ ሰፊው ቤተ መንግስቱ ተዛወረች። ከብዙ ዓመታት ጉድለትና ጥበቃ በኋላም የደስታ በሮች በመጨረሻ የተከፈቱላት መስሏት ነበር። ነገር ግን በመጀመሪያ ማንም የማያያቸው ሌሎችና የቁጭት በሮች አብሮ መከፈት መጀመራቸውን ግን አላወቀችም ነበር። ወዳድ በረዥሙ ምሽቶቿ ትመኘው ወደ ነበረው ሰፊ ቤተ መንግስት ተዛወረች። አገልጋዮቹ በየአቅጣጫው ከበቧት። ጥያቄዋም ገና ሳይጠናቀቅ ይፈጸማል። ፍላጎቷ ሁሉ ሳይዘገይ ይደረጋል። ሳጥኖቿን በወርቅ በጌጣጌጥና በአልባሳት ተሞሉ። በመጀመሪያዎቹ ቀናትም በቤተ መንግስቱ የእብነ በረድ መተላለፊያዎች ላይ እየተራመደች ያጌጡትን ግድግዳዎች በእጇ እየዳሰሰች በመጨረሻም ትክክለኛውን ውሳኔ ያደረገችና ደስታ በሰላም በእጆቿ ያረፈ ይመስላት ነበር። ነገር ግን ከፈገግታው ጀርባ ፊቶች የሚደብቁትን ነገር ለመግለጥ ጊዜ ብቻውን በቂ ነበር። ወዳድ የአዲሱን ባሏን እውነታ ጥቂት በቅጣት ማወቅ ጀመረች። እርሱ ልበ ደንዳና እዝነትን የማያውቅና አንዲት መልካምን ቃል እንኳን መናገር የማይችል ሰው ነበር። እንደ ቤተ መንግስት ውድ ዕቃ ይመለከታታል። ሲፈልግ በንግዶቹ ፊት ያቀርባታል፣ ሳይፈልግ ደግሞ በማዕዘኑ ውስጥ ይረሳታል። በሚወስነው ነገር ላይም ምንም አይነት አስተያየት አልነበራትም። ለስሜቷም የሚሰጥ ክብር አልነበረውም። ከአሊ ትሰማው የነበረውን አይነት ተስፋ በደከማት ጊዜ የሚያጽናናት ቃልና በቀኑ መጨረሻ ላይ ስለ ደህንነቷ የሚጠይቃትን ጥያቄም ከአዲሱ ባሏ ሰምታ አታውቅም። ከዚህ ቤተ መንግስት ጋር በማይነጻጸረው በዚያ ትንሽ ቤት ውስጥ ታውቀው ከነበረው ሙቀት በስተቀር በሁሉም ነገር ተከባ በጦሩ ግድግዳዎች መሃል ብቻዋን ትቀመጥ ነበር። በዚህ መልኩ ዓመታትም እንደ ማንኛውም ሰው በፍጥነት አለፉ። ወዳድ እያረጀች መጣች። ውበቷም እንደ ማንኛውም ኃላፊ ውበት እየጠፋ ሄደ። በአንጻሩ ባሏም ለወጣት ሴቶች ያለው ፍቅር እየጨመረ መጣ። ወዳድን ሳያስብ በመካከላቸው ያለውን ዓመታትና ያቀረበችለትን ታዛዥነት ሳይመለከትም ከቤተ መንግስቱ ይወጣል፣ ይመለሳል። በመጨረሻም ያላሰበችው ቀን ደረሰ። ነጋዴው በጣም ውብ የሆነች ወጣት ሴት ይዞ ወደ ቤተ መንግስት ተመለሰ። የቤተ መንግስቱን ሰዎች በሙሉን በትልቁ አዳራሽ ሰበሰበ። ወዳድን በመካከላቸው ነበረች። ከዚያም ያለምንም መያዝ ድምፁን ከፍ አድርጎ ከእሷ ጋር ተጋብቻለሁ፣ አዲሷ ሚስቴም ትሆናለች በማለት ሲያውጅ ወዳድ ጆሮዎቿ የሰሙትን ማመን አቅቷት በዝምታ ቆመች። ምንም አይነት ይቅርታ፣ የስሜት ጥንቃቄ ወይም የጸጸት እይታ አልነበረም። የዓመታት ጋብቻው በእርሱ ዘንድ እንደሌለ ተቆጠረ። ከዚያን ቀን ጀምሮ ባሏ እሷ በአንድ ወቅት በቅንነት የወደዳትን ሰው እንደተወችው ሁሉ እሷንም ሙሉ በሙሉ ችላ ያላት። ወዳድም ከብርሃንና ከትኩረት ርቃ በወርቋና በውድ ልብሶቿ መሃል ተቀምጣ በእነዚያ ሁሉ ነገሮች የማይሞላ ባዶነት እየተሰማት
በአንዱ አሮጌ ቤተ መንግስት ክፍል ውስጥ ብቻዋን ቀረች። በዚያ ብቸኝነቷና ረዥም ምሽት ውስጥም በአንድ ወቅት አሊ ብቻውን እንዲያለቅስ በተወችው ቀን ካጠጣችው ጽዋ አሁን ራሷ እንደቀመሰች ዘግይታ ተረዳች። አሊ ግን ፈጣሪ አልተወው። በእርግጥም ከረዥም ጊዜ ህመም በኋላ በመጀመሪያ ህመሙ ስለበረታበት በዙሪያው ያሉት ሰዎች ዳግመኛ ካልጋው አይነሳም ብለው አስበው ነበር። ነገር ግን በፈጣሪው እዝነት አካሉ ጥንካሬውን ይመልስ ጀመር። ሙሉ በሙሉም ተፈወሰ። ቀናትም የወሰዱበትን ጊዜ ሊክሱት የፈለጉ ይመስል አሊ ወደ ስራው ተመለሰ። ነገር ግን በዚህን ጊዜ ድካሙን እጥፍ አደረገው። በቤት ውስጥ አእምሮውን የሚይዝበት ነገር ስላልነበረም ጊዜውንና ጥረቱን በሙሉ በእጁ ባለው ነገር ላይ አዋለው። አንድ ቀንም ከከተማዋ ትላልቅ ነጋዴዎች አንዱ መጥቶ አስቸኳይ የንግድ ዕቃ በታማኝነት እንዲያዘጋጅለትና በራሱ እንዲከታተል ጠየቀው። አሊም እንደተለመደው በታማኝነትና በሙያዊ ብቃት ሰርቶ ስራውን ሲያጠናቅቅና ክፍያውን ሲቀበል ነጋዴው ከተስማማበት በላይ በስህተት ወይም ታማኝነቱን ለመፈተን ብዙ ትርፍ ገንዘብ እንደሰጠው ተረዳ። ለዚህም ያለ ጥርጣሬ የተረፈውን ገንዘብ በጨርቅ ጠቅልሎ በማግስቱ ወደ ነጋዴው ጋር በመሄድ የኔ ክፍያ የተስማማንበት መጠን ብቻ ነው፣ ይህ የተረፈው ገንዘብ ያንተ ነው ሲለው ነጋዴው ሳይደብቅ በሚገርም ሁኔታ ለረጅም ጊዜ ተመለከተው። ምክንያቱም ሰዎች መብታቸውን ለመጨመር እንጂ ያልጠየቁትን ትርፍ ገንዘብ ሲመልሱ አልተለመደም ነበርና። ለዚህም ስሙን ጠይቆት በአድናቆት ድምፅ እውነት ባነሰበት በዚህ ዘመን አንተ በወርቅ የማትመዘን ውድ ሀብት ነህ፣ ይህን ፈጽሞ አልረሳውም አለው። ከዚያን ቀን ጀምሮም ለሚያውቃቸው ነጋዴዎች ሁሉ ስለ አሊ ታማኝነት ይመሰክር ጀመር። ታማኝ ሰው በሚፈለግበት ንግድ ሁሉም ከሌሎች ያስቀድመዋል። የአሊ የታማኝነት ዜናም ትኩስ የዳቦ መዓዛ በጠበበ መንገድ እንደሚሰራጨው ሁሉ በከተማዋ ተሰራጨ። ጥያቄዎቹም በየአቅጣጫው ፈሰሱለት። ብቻውን ለመስራትም ጊዜ አነሰው። ንግዱን በአጋጣሚ ድል ሳይሆን በገዛ እጁ ድንጋይን በድንጋይ ላይ ደራርቦ በገነባው እምነት ምክንያት ከዓመት ወደ ዓመት አደገ። እስከሚታወቀው ድረስም በከተማዋ ትልቁ ነጋዴ ሆነ። ስሙን በታማኝነት ይነሳ ጀመር። ባህሪውንም አልቀየረም። ከደረሰበት ሀብት ሁሉ ጋር እንደቀደመው ትሁቱና መልካም ስነ ምግባር ያለው ሆኖ ቀረ። ሁኔታዎች ስለተቀየሩ አልተቀየረም። ለችግረኞች እጁን ሲዘረጋ የድህነት ቀኖቹን አልረሳም። በዚያው ወቅትም ሃይፋ የምትባል መልካም ሴት አገባ። ሃይፋ በውበት የታወቀች ባትሆንም አዛኝ ልብ ነበራት። ከስራ ደክሞት ሲመለስ በእውነተኛ ፈገግታ ትቀበለዋለች። ሲታመም በትዕግስት ከጎኑ ትቆማለች። ዓለም ስትጠብበትም ታስደስተዋለች። አሊም ፈጣሪ ያጣውን በብዙ መልካም ነገር እንደካሰውና ታማኝ ልብ ደግሞ ከአላፊ ውበት ሁሉ እንደሚበልጥ ከልቡ ተረዳ። በዚህ መልኩም ብዙ ዓመታት አልፈው አንድ ቀን ወዳድ የተሰበረ ልብና የደከመ መንፈሷን ይዛ ያለ እጀባ ብቻዋን ከቤተ መንግስቷ ወጣች። ያቺ በአንድ ወቅት በጓደኞቿ ፊት በሀብት ትመካ የነበረችው የቅንጦት ሚስት አልነበረችም። ይልቁንም ጊዜና ጸጸት ያደከማት ሴት እንጂ። በመንገዷ ላይም ያለምንም ቀጠሮ አሊን ሲራመድ አየችው። መልካሟ ሚስቱና ልጆቹ በፍቅር ከበውታል። በጸጥታ ፈገግታ እያወሩትም ጭንቀት የሌለበት ቀስ ያለ እርምጃ ይራመዳሉ። ፊቱ ላይ ሰላም ተሞልቶ አየች። ለብዙ ዓመታት በሰበሰበችው ወርቅና ጌጣጌጥ ያላገኘችውን ሰላም። ለዚህም እንባዋን መያዝ አልቻለችም። ከፊት ለፊቱ ቆማ እያለቀሰችም በሚንቀጠቀጥ ድምፅ በጣም በድያለሁ፣ ይቅር ትለኛለህ ስትለው አሊ በተረጋጋ ሁኔታ ተመለከታት። በዓይኖቹ ውስጥም ምንም አይነት የቁጣ ወይም የመሳለቅ አሻራ አልነበረም። ይልቁንም ከረዥም ጊዜ በፊት ከታሪኩ ጋር የተቃረነ ሰው እይታ ነበር። በተረጋጋ ፈገግታም ከረዥም ጊዜ በፊት ይቅር ብዬሻለሁ፣ ጥላቻ በልቤ ውስጥ አይኖርም አላት። ከዚያም ለጥቂት ጊዜ ጸጥ ብሎ በተረጋጋ ነገር ግን በቆረጠ ድምፅ ንግግሩን ከማከሉ በፊት የመጨረሻ እይታን ተመለከተና ነገር ግን አንዳንድ ጸጋዎችን አንዴ ካጣናቸው ዳግመኛ ይመለሱ ብሏት ከባለቤቱና ከልጆቹ ጋር ጉዞውን ቀጠለ። ወዳድንም ማንም ሰው ሸክሟን ሳይቀንስላት የቁጭቱን ከባድ ሸክም በትከሻዋ ላይ ተሸክማ ብቻዋን ተዋት። ዓመታትን በፍጥነት አልፈው ወዳድ በዕድሜዋ መጨረሻ ላይ የደስታ መንገዴ ነው ብላ ታስበው ከነበረው የቤተ መንግስትና የወርቅ ጫጫታ ርቃ ብቻዋን ተቀመጠች። በእነዚህ የመጨረሻ ቀናትም ወደ ኋላ ሳትመለከት ትታት ሄደችውን ያችን ትንሽ ቤት ታስታውሳለች።
የጭቃ ግድግዳዎቿን፣ ትሑቱን ምንጣፍና ለእሷ ክብር ያለውን ሕይወት ለመስጠት ሲል እረፍቱንና ወጣትነቱን የሸጠውን በምላሹ ደግሞ ታማኝ ልብን ብቻ የጠየቀውን ሰው። አሁን ላይም ፀጉሯን ካሸበተና የቀረው ጥቁር ፀጉር ከነጣ በኋላ በወጣትነቷ ያላወቀችውን እውነት ተረዳች። ሀብት ቤተ መንግሥትን ሊገዛና ሳጥኖችን በወርቅና በጌጣጌጥ ሊሞላ ይችላል። ነገር ግን የትምም ያህል ቢበዛ ታማኝነትን መግዛት አይችልም። እሷን በመጨረሻ ቀኖች ጸጥታ ውስጥ ተቀምጣ የሕይወቷን ታሪክ እያሰበች በጊዜና በቁጭት በደከመ ድምፅ እያለቀሰች እንዲህ ትላለች። ገንዘብ ደስታን ይፈጥራል በሚል እምነት ድሃውን ሰው ተውኩት። ነገር ግን ከሁሉም በላይ ሀብታም ሰው ወርቅ ያለው ሳይሆን ከቀናት ጋር የማይቀየር ታማኝ ልብ ያለው መሆኑን ዘግይቼ አወቅኩ አለች። የወርቅ ብልጭልጭ ከልብ ሙቀት ጋር እኩል ነው ብላ ያሰበችውና ሁለቱንም ያጣችው ሴት ታሪክም በዚህ መልኩ ተጠናቀቀ። በሰጣቸው ኒዕማ ከሚረኩት አላህ ያድርገን፣ ንጹሕ የሆነን ልብም ይወፍቀን። ቀጣይ በሌላ ታሪክ እስክንገናኝም ወሰላሙ አሌይኩም ወረሕመቱላሂ ወበረካቱ።